ሰላም በዛሬው የፈትል ስንኞች ፖስት ጠጋ ብለን የምናየው ቀን ባይኔ በተሰኘው የአስቴር አወቀ ዜማና የሆዴን አውጥቼ በሚለው የጥላሁን ገሰሰ ዘፈን መሃል ያለውን የጭብጥ ግንኙነት እንዲሁም የስንኞች ትይዩነት እንዳሳለን። በጥቅሉ እንግዲህ በአስቴር ሙሉ ዜማ ውስጥ የምናገኘው የወዳጇን ስሜት ለማረጋገጥ የሚሰነዘሩ ተከታታይ ጥያቄዎች ሲሆኑ፣ በአንጻሩ የጥላሁን ዜማ ስንኞች ለአስቴር ጥያቄዎች መልስ የሚሆኑ አስረጅ ስንኞች ሆነው ነው የሚሰሙት። ለምሳሌ እንዲሆናቸው ያህል ከሁለቱም ጥቂት ስንኞችን ተጋበዙልኝና መልሳለሁ። በሁለቱ ዜማዎች ውስጥ የሚገኙትን የስንኝ ዘለላዎች እያሰባጠርን ስናይ እንግዲህ አስቴር ቀን ባይኔ ውል እያልክ ታስጨንቀኛለህ፣ በህልሜም ትመጣለህ፣ እንዴት ነው ነገሩ የኔ ነህ ወይስ ብላ ስትል፣ ጥላሁን ያላየሁሽ ለታ በማዘን እንዲሁ እንደደበረኝ ቀኑን ፈዝዤ ሌሊቱንም ሳልተኛ ነው የማድረው ብሎ ይመልሳል። ከዛ ቀጥላ አርጋ አስቴር እስቲ ልጠይቅህ በደንብ አድምጠኝ፣ የምር ግን የትም ሆነህ ትዝ እልሃለሁ ብላ እንደገና ለማረጋገጥ ስጠይቀው፣ ጥላሁን የሆዴን አውጥቼ ልንገርሽ፣ አንቺም እንግዲህ አድምጪኝ፣ ንገረኝ ካልሽ እኔም ሳገኝሽ ነው እንጂ ደስታዬ ሳጣሽ በጣም ነው የሚከፋኝ ይላታል። አስቱ አሁንም ጥርጥር አርጋ ጠይቃ ማረጋገጥ ነው የፈለገችው እና ቆይ ግን እኔ ከአንተ ጋር መሆን እንደምፈልገው አንተም ፍቅሬ ተሰምቶህ እንደሱ ታስባለህ ወይስ ስትለው፣ ጥላሁን ልንገርሽ በፍቅር መሞቴን ብሎ እስኪ አስቢው የማልወድሽ ቢሆን እንዴት እንዲሁ እንገበገባለሁ፣ አይቼሽ እንኳን አልጠግብም እኮ ይላታል። ይሄ ሁሉ አልበቃ ብሎ ቀጥላ በእውነት ግን እኔ እንደማፈቅርህ አምነህ አንተም ከልብህ ወደድከኝ ወይስ እንደው እኔ ወደድኩ ስላልኩህ ብቻ ከአንገት በላይ ነው የምትወደኝ ብላ አዙራ ትጠይቀዋለች። አሁን ጥላሁን ራሱ የሆነ ያለመታመን ስሜት ይሰማውና ትንሽ በስጨት ባለ መንፈስ ቀጥታ መልስ መስጠቱን ብዙ ትርጉም ያለው ስላልመሰለው እንዴ አንቺ የኔ ናፍቆትም ለምን ይመስልሻል እንዲህ የምሆነው እኮ ለዛ ነው ብሎ ጥያቄዋን በጥያቄ ይመልሳል ማለት ነው። ከዛ አስቱ እስካሁን በጠየቀቻቸው ጥያቄዎች እሱም እንደሚወዳት አረጋገጠችና መጨረሻ ላይ አንድ መሰረታዊ የሆነ ነገር ጠይቀዋለች። እሺ ጥሩ፣ አሁን አንተም እንደምትወደኝ አረጋግጫለሁ እና በእኔ በኩል ከልቤ ደብቄ የኔ ብዬ ይዤሃለሁ፣ አንተ ግን የኔ እንደሆንክ እንዴት ብዬ አውቃለሁ ብላ በጣም ስር ነቀል ጥያቄ ትጠይቀዋለች። ለዛ መልስ እንዲሆናት ነው እንግዲህ ነፍሱን ይማርልንና ጥላሁን እመኝኝ ሌላ ሰው በፍቅር በእውነቱ የለኝም የማውቀው ብሎ ቃሉን የሚሰጠው እና እንግዲህ የተለያዩ ዜማዎች በራሳቸው ብቻ የቆሙ ቢመስሉም አንዳንዴ በመሃላቸው ብዙ ቁርኝት ሊኖር እንደሚችልና አንዱ ለሌላው አስረጅ ወይም መልስ ሊሆን እንደሚችል ማስመር ወዳለሁ። ካረዘመባችሁ ቀሪውን የተሰባጠሩ ዜማዎች እንድታደምጡ ግብዣዬ ነው። ሰላም ሁኑልኝ።